ሰላም የዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮ የምናየው ያለንን ዶላር እንዴት ወደ ኢትዮጵያ ብር ሌጋል በሆነ ወይ እንዴት እንደምንቀይር ነው የምናየው። በአሁኑ ሰዓት እንደምታውቁት ፒ2ፒ ማርኬት ኢሌጋል እንደሆነና እዛ ላይ መሸጥ በጣም ሪስክ እንደሆነ ታውቃላችሁ። ስለዚህ አሁን ይዤላችሁ የመጣሁት እንዴት ህጋዊ በሆነ መንገድ ያላችሁን ዶላር እንዴት ወደ ኢትዮጵያ ብር እንደምትቀይሩ ነው። በመጀመሪያ እንደምትመለከቱት እኔ ፕሌይ ስቶር ላይ ነው ያሉት። የአንድሮይድ ተጠቃሚዎች ፕሌይ ስቶር ላይ በመግባት የአይፎን ተጠቃሚዎች ደግሞ አፕ ስቶራችሁ ላይ በመግባት ካሽጎ ብላችሁ ሰርች ታረጋላችሁ። ይሄ አፕሊኬሽን የሚጠቅማችሁ ያላችሁን ዶላር ወደ ኢትዮጵያ ብር በቀላሉ እንድትቀይሩ ነው የሚያግዛችሁ። እንደምትመለከቱት ሁለተኛ ላይ ያለውን ካሽጎ የሚለውን አፕሊኬሽን እኔ ኦሬዲ ስልኬ ላይ ጭኛለሁ። እናንተ ካልጫናችሁት ኢንስቶል ትሉታላችሁ። እኔ ስለጫንኩት ኦፕን እለዋለሁ። እንደምትመለከቱት አሁን የካሽጎ አፕሊኬሽን ላይ ይገኛለሁ። እኔ ኦሬዲ ሬጂስተር አድርጌያለሁ። ለዛ ነው ቀጥታ ወደ አካውንት ያስገባኝ። እናንተ አዲስ ከሆናችሁ ሳይን አፕ ታደርጋላችሁ። ቀላል ነው ሳይን አፕ ማድረግ። ፈርስት ኔም ላስት ኔም ከዛ ኢሜይላችሁን አስገብታችሁ ኢሜይላችሁ ላይ ኦቲፒ ይገባል። እሱን ኦቲፒ መልሳችሁ ታስገባላችሁ። በቃ ይሄ ነው። ምንም የተለየ ነገር የለውም። ቬሪፊኬሽን ምናምን የሚባል ነገር የለውም። በጣም ሲምፕል ነው። እንደምትመለከቱት አሁን የምገኘው ሆም ፔጁ ላይ ነው። ሆም ፔጁ ላይ ከላይ እዚህ ጋር እንደምታዩት ስም ያለ ከዛ የተለያዩ የትራንስፈር ሜኑስ አለ። እንደምትመለከቱት አሁን እኛ የምንፈልገው ቀጥታ ያለንን ዶላር ወደ ባንክ ትራንስፈር ስለሆነ ማድረግ የምንፈልገው በመጀመሪያ ላይ እዚህ ጋር እንደምታዩት ባንክ ትራንስፈር የምትለውን ክሊክ እናደርጋለን ማለት ነው። ባንክ ትራንስፈርን ክሊክ በምናደርግ ሰዓት እንደምታዩት ባንክ ዝርዝሮችን ያመጣልናል። የፈለግነው ባንክ ላይ ትራንስፈር እንድናደርግ ማለት ነው ያለንን ዶላር እና በተጨማሪም የዕለቱን የባንክ ምንዛሬም በዛው ያሳየናል። አሁን እዚህ ጋር መጀመሪያ ላይ የምታዩት ኮሜርሻል ባንክ ኦፍ ኢትዮጵያ በ151 ብር ከ39 ሳንቲም አንዱን የዩኤስዲ እየሸጠ ነው ማለት ነው። በተጨማሪም በዚህ በምንገዛ ሰዓት የ10 ብር ጊፍት ይኖረናል ማለት ነው። አንዱን ዶላር በ161 ብር ወደ ኢትዮጵያ ንግድ ባንክ አካውንታችን መሸጥ እንችላለን ማለት ነው። እዚህ ጋር እንደምታዩት ዘመን ባንክ አለ 148 ብር ከ87 ሳንቲም አንዱን ዶላር ይሸጣሉ። አቢሲኒያ ባንክም እዚህ ጋር እንደምታዩት 149 ብር ከ16 ሳንቲም፣ ዘምዘም ባንክ እና ዳሽን ባንክ። ይሄ ቫሪ ያደርጋል ከቀን ወደ ቀን ባንኮቹ የሚያወጡትን የምንዛሬ ሬት በዛ ላይ ዲፔንድ ይሆናል ማለት ነው። አንዳንዴ ይቀንሳል፣ አንዳንዴ ይጨምራል። ያው እሱ ዲፔንድ ይሆናል በባንኮቹ ላይ። አሁን እዚህ ጋር እንደምታዩት አሪፍ ዋጋ ይዞ የመጣው የኢትዮጵያ ንግድ ባንክ ስለሆነ እኔ በሱ ሽጬ ነው ለእናንተ ማሳያችሁ ማለት ነው። የመጀመሪያው ምርጫ ክሊክ አደርጋለሁ። እንደምትመለከቱት አሁን ወደ ሁለተኛው ስቴፕ ሄጃለሁ። እዚህ ጋር ምንድነው ማድረገው የምፈልገውን ዶላር መጠን ነው እዚህ ጋር ለመሸጥ የምፈልገውን የዶላር መጠን ነው እዚህ ጋር ማስገባው። ሚኒመም ማስገባት የምችሉት $5 ነው። ስለዚህ እኔ ለእናንተ ለማሳየት ስለሆነ $5 ሽጬ ነው ማሳያችሁ። እዚህ ጋር ኢንፑቱ ላይ 5 ብዬ እጽፋለሁ ማለት ነው። $5 ካስገባን በኋላ እንደምታዩት ያስገባነውን ዶላር በኢትዮጵያ ብር ሲሸጥ ምን ያህል ብር እንደሚመጣ እዚህ ጋር ቶታሉን ያሳየናል። 756 ብር ከ93 ሳንቲም ሲደመር ቦነሳችን 50 ብር አለ። አንድ ላይ ስንት ይመጣል? 806 ብር ከ93 ሳንቲም ነው ማለት ነው ወደ ሲቢ አካውንታችን የሚገባው። ይሄንን እዚህ ጋር ካየን በኋላ እዚህ ጋር እናንተ የምትፈልጉትን አማውንት መጻፍ ትችላላችሁ። የሚሸጡትን ያለ አማውንት እንደነገርኳችሁ ሚኒመም አማውንቱ 5 ነው። እኔ 5 ብዬ ጽፌያለሁ። ከዛ ኔክስት ትላላችሁ ማለት ነው። ኔክስት ካላችሁ በኋላ እንደምታዩት ቶታል አማውንቱ 806 ብር ከ93 ሳንቲም ነው። እዚህ ጋር የሚቀበሉበትን የአካውንት እናስገባው ማለት ነው። የንግድ ባንክ አካውንት መሆን አለበት። እዚህ ጋር እኔ አሁን ወደ ምልክበት አካውንት እዚህ ጋር አካውንቱን አስገባለሁ ማለት ነው። እናንተ የራሳችሁን አካውንት ሊሆን ይችላል፣ የሌላም ሰው አካውንት ሊሆን ይችላል። እዚህ ጋር መጻፍ ትችላላችሁ። የአካውንት የሲቢ አካውንት ነምበሩን እዚህ ጋር እናስገባለን ማለት ነው። የአካውንት ነምበሩን ካስገባን በኋላ እዚህ ጋር ቼክ አካውንት የምትል በተን አለች። እሷን አንድ ጊዜ ክሊክ እናደርጋለን። እንደምታዩት ቼክ አካውንት በሚለው ሰዓት የአካውንት ሆልደሩን ኔም እዚህ ጋር አምጥቶልኛል። እናንተም በምታስገቡ ሰዓት የአካውንት ነምበሩን የአካውንት ሆልደሩን ኔም ያመጣላችኋል ማለት ነው እስከ አያት። ከዛ ሪዝን እዚህ ጋር ትጽፋላችሁ ማለት ነው። ከዛ ሪዝናችሁን ከጻፋችሁ በኋላ ኮንቲኒው ትላላችሁ ማለት ነው። እዚህ ጋር እንደምታዩት እንደ ሪሲት እዚህ ጋር መጥቶልናል። እዚህ ጋር እንደምታዩት የትራንዛክሽናችንን እያሳየን ነው። ኮሜርሻል ባንክ ኦፍ ኢትዮጵያ ምልከው $5 ቶታል የሚቀበለው ደግሞ ሰውየው 806 ብር ከ93 ሳንቲም። የተቀባዩ ስም አለ፣ የተቀባይ አካውንት አለ እና ሪዝናችን አለ። ትራንዛክሽን ፊ እዚህ ጋር እንደምታዩት 0 ነው። ስለዚህ $5 ወደ 806 ብር ከ93 ሳንቲም ሆኖ ይገባል ወደ አካውንት ማለት ነው።
ላይቭን እዚሁ ላይ ነው ማሳያችሁ በምን ያህል ሚኒት እንደሚገባ አብረን እናያለን ማለት ነው። ሶ አሁን ይሄንን ካያችሁ በኋላ ሁሉም ነገር መረጃ ትክክል መሆኑን ካረጋገጣችሁ በኋላ ኮንፊርም ነው የምትሉት። የምታስተካክሉት ነገር ደግሞ ካለ እዚህ ጋር ኤዲት የምትል በተን አለች። እሷን ክሊክ በማድረግ ኤዲት ማድረግ ትችላላችሁ። እኔ ሁሉም ነገር ትክክል ስለሆነ ኮንፊርም እለዋለሁ ማለት ነው። ኮንፊርም ካልኩት በኋላ እንደምትመለከቱት ወደ ካርድ ኢንፎርሜሽን ወደምናስገባበት ፔጅ ሪዳይሬክት እያደረገን ነው። ከዚህ በፊት ቪዲዮዎች ሰርቼላችኋለሁ እንዴት የባይቢት ማስተር ካርድን እንዴት እንደምናስ የባይቢት ማስተር ካርድ ላይ እንዴት ፖፕ አፕ እንደምናደርግ ወይም ብር እንዴት እንደምንከት ባይናንስ ላይ ወይም ሌላ ኤክስቼንጅ ላይ ያለንን ዶላር እንዴት ወደ ባይቢት ካርዳችን ማስገባት እንደምንችል ከዚህ በፊት ቪዲዮ ሰርቼላችኋል። አሁን የነሱ ቪዲዮዎች ካርድ ከላይ ቪዲዮ ላይ ይመጣላችኋል። እነሱን ክሊክ አድርጋችሁ ማየት ትችላላችሁ። ይሄን ፔመንት ለመፈጸም ካርድ ያስፈልገናል። ሶ አይዘር የባይቢት ካርድ ሊሆን ይችላል፣ ሌላም ካርድ ያላችሁም ሊሆን ይችላል፣ ሌላም ካርድ ሊኖራችሁ ይችላል። እሱን መጠቀም ትችላላችሁ። ወይም ውጭ ሀገር ዘመድ ካላችሁ የውጭ ሀገር ያላችሁንም ዘመድ ካርድ መጠቀም ትችላላችሁ። ኤኒ ካርድ እዚህ ላይ ማስተር ካርድ ሊሆን ይችላል፣ ቪዛ ካርድ ሊሆን ይችላል። እሱን ተጠቅማችሁ ነው ዶላሩን ኮንቨርት የምታደርጉት ማለት ነው። ሶ እዚህ ጋር የምታስገቡት ካርድ ኢንፎርሜሽን ትክክል መሆን አለበት እና እዛ ካርድ ላይ የምትሸጡት ያህል አማውንት መኖር አለበት ማለት ነው። ለምሳሌ የምትሸጡት $5 ሆኖ ካርዱ ላይ $4 ቢኖር ያው ፌል ያደርጋል፣ ምክንያቱም አማውንቱ ስለሌለ ማለት ነው። ሶ ይሄንንም እርግጠኛ መሆን አለባችሁ እና ካርድ ኢንፎርሜሽናችሁን እዚህ ጋር በትክክል ያለው ፎርም ላይ በትክክል ታስገቡና ኮንቲኒው ትላላችሁ። ከዛ በኋላ አብረን እናያለን ማለት ነው። እኔም ኢንፎርሜሽኖቹን እያስገባው ስለምናይ አብረን እናያለን። ሶ እኔ የካርድን ኢንፎርሜሽን አስገባላችኋለሁ፣ እናንተም በትክክል ታስገባላችሁ ማለት ነው። ፕራይቬት ስለሆነ የሚገቡት ኢንፎርሜሽኖች ለመናገር ያህል የምታስገቡት እዚህ ላይ ካርድ ሆልደር ኔም ላይ የካርዱን ሆልደር ኔም እስከ ካርዱ ላይ ያለውን በትክክል ታስገባላችሁ። ከዛ ካርድ ነምበር እዚህ ጋር ታስገባላችሁ ሁለተኛው ቦክስ ላይ። ሶስተኛው ላይ ደግሞ ኤክስፓየር ዴቱን ታስገባላችሁ። ከዛ ሴኩሪቲ ኮድ ወይም ሲቪቪ የምንለውንም ባለ 3 ዲጂት ነምበር እዚህ ጋር ታስገባላችሁ። ከዛ እዚህ ጋር ቢሊንግ አድሬሶቹን ትሞላላችሁ ማለት ነው። ሶ በዚህ መንገድ ነው የምትሸጡት ማለት ነው። ሶ እኔ ኢንፎርሜሽኖቹን አስገብቼ ከዛ ፔይ እላለሁ ማለት ነው። ሁሉንም የካርድ ኢንፎርሜሽኖች በትክክል ካስገባችሁ በኋላ እንደምትመለከቱት ፔይ የምትለውን በተን ክሊከብል ትሆንላችኋለች። እንደምትመለከቱት ፔይ የሚለውን በተን ክሊክ ካረኩት በኋላ ኦርደሪንግ ፕሮሰስ እያደረገልኝ ነው። ሶ እንደ ኮኔክሽናችሁ ስፒድ ሊለያይ ይችላል፣ ግን ቶሎ ብሎ ፖፕ አፕ ይመጣል ማለት ነው። ሶ ፔይ ካልኩት በኋላ እንደምትመለከቱት እኔ የባይቢት ማስተር ካርድን እየተጠቀምኩ ስለሆነ የአውተንቲኬሽን እየጠየቀኝ ነው። በኢሜይል እና በስልክ ቁጥሬ ኦቲፒ ገብቶልኛል። ሶ እሱን ኦቲፒ እዚህ ላይ አስገባለሁ ማለት ነው፣ 5 ዲጂቱን። እናንተ የምትጠቀሙበት ካርድ እንደነገርኳችሁ የባይቢትም ሊሆን ይችላል፣ ሌላም ካርድ ሊሆን ይችላል። ሶ የሚጠይቃችሁን እዚህ ጋር ታስገባላችሁ ማለት ነው። ኦቲፒውን ካስገባው በኋላ ባለ 5 ዲጂቱን ሰሚት እላለሁ ማለት ነው። እንደምትመለከቱት ሰክሰስፉሊ $5 ወደ ኢትዮጵያን ብር ቀይሬያለሁ ማለት ነው። ሶ አሁን ይሄ ብር ወደ ንግድ ባንክ አካውንቱ ይገባል ማለት ነው። ባይዘው ይሄን አፕሊኬሽን በውጭ ሀገር የምትገኙም ሰዎች ለዘመድ አዝማዶቻችሁም ሊሆን ይችላል ለየትኛውም አገልግሎት ይሄንን አፕ በመጠቀም ወደ ኢትዮጵያ ውስጥ ላሉ ሎካል ባንኮች መላክ ትችላላችሁ። እንደምትመለከቱት አሁን ኖቲፊኬሽን ገብቶልኛል። እንደምትመለከቱት 806 ብር ከ89 ሳንቲም ወደ አካውንቴ ገብቷል ማለት ነው። ሶ በዚህ መንገድ እናንተም ተጠቅማችሁ ዩኤስዲ ወደ ብር መቀየር ትችላላችሁ ማለት ነው፣ ሌጋል በሆነ ወይ።